ልጆ ትኩሳት ይዞታል? እንግዲያውስ አይጨነቁ። ዛሬ በዚህ ቪዲዮ ልጆ ትኩሳት ሲያጋጥሙ ቤት ውስጥ ሊያደርጓቸው የሚችሏቸውን 5 ደህንነታቸው የተጠበቁ መፍትሄዎችን ነግሮታለሁ። ጤና ይስጥልኝ፣ ዶክተር ታዲዮስ የህፃናት ስፔሻሊስት ሐኪም። ወላጆች ትኩሳት ሰውነታችን ለተለያዩ ሁኔታዎች ሲጋለጥ የሚያሳየው ምላሽ ነው። ስለሆነም ትኩሳት በራሱ በሽታ አይደለም ማለት ነው። ትኩሳት እንደሚለካበት ቦታ የተለያዩ ቁጥሮች ቢኖሩትም እንደ አጠቃላይ ከ38 ዲግሪ ሴልሺየስ በላይ ወይም ከ100.4 ዲግሪ ፋረንሃይት በላይ የሙቀት መጠን ካለ ትኩሳት አለ ብለን እንወስዳለን። ታዲያ ወላጆች ትኩሳት ከተለያዩ ቦታዎች ሊለካ ይችላል። ልጆች ላይ ከጆሮ ውስጥ፣ ከአፍ ውስጥ፣ ከግንባር ላይ፣ ከካካ መውጫ፣ ከብብት፣ ከነዚህ ቦታዎች ላይ የትኩሳት መጠን ቼክ ሊደረግ ይችላል። ወላጆች እጆን ብቻ በመጠቀም ትኩሳትን ማረጋገጥ አይችሉም። ስለዚህ ቴርሞሜትር መጠቀሞትን አይዘንጉ። የትኩሳት መነሻ ምክንያት ምንድን ነው? ቁጥር 1 ልጆች ላይ የትኩሳት መነሻ ምክንያት ኢንፌክሽን ነው። ከቫይረስ ወይም ከባክቴሪያ የሚመጣ ኢንፌክሽን። ኦኬ ወላጆች ትኩሳት እንዳለው ጆ ላይ አረጋገጡ። ታዲያ ምን ማድረግ ይችላሉ? አሁንም ነግሮትን መፍትሄ ከልብ ያዳምጡ። የመጀመሪያው ፈሳሽ መስጠት ነው። አዎ ወላጆች ፈሳሽ ለልጆች መስጠት ያስፈልጋል። አነስ ያሉ ልጆች ከሆኑ ጡት እንዲጠቡ ማድረግ፣ ከፍ ያሉ ልጆች ደግሞ ከሆኑ ውሃ የመሳሰሉትን ፈሳሾች እንዲጠቀሙ ማድረግ ያስፈልጋል። ሁለተኛው የለበሱትን ልብስ ማቅለል ነው። አዎ ብዙ ልብስ ደራርበው ከሆነ ልብሱን መቀነስ፣ ያሉበትን ክፍል አየር እንዲገባ ማድረግ አስፈላጊ ነገር ነው። ሶስተኛው መፍትሄ ደግሞ ለብ ያለ ውሃ ተጠቅሞ ሰውነታቸውን ማራስ፣ በስፖንጅ ወይም በፎጣ ሰውነታቸውን ለብ ባለ ውሃ ማራስ አስፈላጊ ደረጃ ነው ማለት ነው። ታዲያ ይህንን ሲያደርጉ አልኮል መጠቀም፣ ቀዝቃዛ ውሃ መጠቀም የለቦትም። አራተኛው የትኩሳት መድኃኒቶችን መስጠት ነው። ለልጆች እንደ ፓራስታሞል ወይም ታይለናል እና አይቡፕሮfen የመሳሰሉ የሙቀት ማረጋጊያ መድኃኒቶች አሉ። እነሱን መስጠት ነው። ፓራስታሞልን ከ4 እስከ 6 ሰዓት ጋፕ ውስጥ መስጠት፣ አይቡፕሮፈንን ደግሞ ከ6 እስከ 8 ሰዓት ጋፕ ውስጥ መስጠት ይቻላል። ታዲያ ወላጆች ብዙ ቤተሰቦች የሚሰሩት ስህተት አለ። ከመጠን በላይ የትኩሳት መድኃኒት መስጠት ወይም ደግሞ መስጠት ካለባቸው የሰዓት ጋፕ ውስጥ እሱን ሳይጠብቁ በፍጥነት መስጠት ይኖራል። ይህም ደግሞ ልጆች አላስፈላጊ ለሆነ የመድኃኒት ሳይድ ኢፌክት እንዲጋለጡ ያደርጋቸዋል። ስለሆነም እዚህ ጋር በተጠቀሰው መጠን ብቻ መስጠት አስፈላጊ ነው ማለት ነው። ኦኬ ወላጆች እነዚህን 4 መፍትሄዎች በቤት ውስጥ መጠቀም ይችላሉ። 5ኛው ግን በጣም ጠቃሚ ነው። ይሄ ምንድን ነው? የአደጋ ጊዜ ምልክቶችን መከታተል ነው። ትኩሳት ብቻውን በራሱ ችግር አይሆንም። አብረውት የሚመጡ አደገኛ ምልክቶች አሉ። እነሱን በንቃት መከታተል ያስፈልጋል። አሁን የምጠራቸውን ምልክቶች ካስተዋሉ ቤት ውስጥ ማቆየት ሳይሆን ወደ ሕክምና ቦታ መውሰድ ይኖርቦታል። የመጀመሪያው ትኩሳት ኖሮ ከፍተኛ ድካም ካለ፣ ልጁ አለመንቀሳቀስ ካመጣ፣ አይኑን ለመግለጥ መቸገር ካመጣ፣ እንዲህ አይነት የድካም ምልክቶች ካሉት፣ ሁለተኛው ነገር ደግሞ ፈሳሽ አልቀበልም ካለ፣ ፈሳሽ አልወስድም ካለ፣ ሶስተኛው ነገር ትኩሳቱ 3 ቀንና ከዛ በላይ ከቆየ እና መድኃኒቱም የማይመልሰው አይነት የትኩሳት መጠን ካለ፣ ሌላኛው ነገር ደግሞ ማንቀጥቀጥ ካለ፣ ብዙ ልጆች ላይ ሙቀት ሲኖር ማንቀጥቀጥ ሊመጣ ይችላል። በተለይ ከ6 ወር እስከ 5 ዓመት ያሉ ልጆች ላይ ፌብራይል ሲዥር የምንለው ችግር አለ። በሙቀት ምክንያት የሚመጣ ማንቀጥቀጥ። የእሱን አይነት ማንቀጥቀጥም ካለ ወደ ሕክምና ቦታ መውሰድ ይኖርቦታል። ሌላኛው ነገር ደግሞ ሕፃኑ ከ3 ወር በታች ከሆነ፣ አዎ ይሄ እድሜ በጣም ክሪቲካል የሆነ እድሜ ነው። ስለሆነም ቅድም የዘረዘርኳቸውን የመፍትሄ ሀሳቦች ከመጠቀም ይልቅ ቀጥታ ሐኪም ጋር ሄዶ የትኩሳቱን መንስኤ እንዲጣራ ማድረግ ያስፈልጋል። ከ3 ወር በታች የሆነ ልጅ ወደ ሕክምና ቦታ መሄድ ይኖርበታል። ኦኬ ወላጆች፣ ስለሆነም እነዚህን የአደጋ ምልክቶች በጥንቃቄ ማስተዋል ይኖርቦታል ማለት ነው። የመጨረሻ ማጠቃለያ ነጥብ፣ ወላጆች የትኩሳት መጠኑን ብቻ ሳይሆን ልጅዎን በደንብ ይመልከቱ። አዎ ልጅዎን በቅርበት ሁኔታውን ይከታተሉ። ቁጥሩን ብቻ አያስተውሉ። አመሰግናለሁ ወላጆች። ያነሷቸው ሀሳቦች ጠቃሚ እንደሚሆኑ ተስፋ አድርጋለሁ። ሀሳቦቹን ከወደዷቸው ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሱ። አመሰግናለሁ።